ሄይ ፋሚሊ እንዴት ናችሁ? በዛሬ ቪዲዮአችን ደግሞ አንድ አሪፍ ፕላትፎርም አሳያችኋለሁ። በቀላሉ ምንም አይነት ገንዘብ ሳታወጡ በቀላሉ የተለያዩ ታስኮችን እየሰራችሁ ኢንተርኔታችሁን ሼር እያደረጋችሁ ሰዎችን እየጋበዛችሁበት አሪፍ የሆነ ገንዘብ መስራት የምትችሉበትን አፕሊኬሽን በዚህ ቪዲዮ አሳያችኋለሁ። ይህን አፕሊኬሽን ከዚህ በፊት ቴሌግራም ላይ ሼር አድርጌያችሁ ነበረ። ዊዝድሮ ያደረግኳቸውንም እዛ ላይ ሼር ሳደርጋችሁ ነበረ። አብዛኞቻችሁ ደግሞ ቪዲዮ ጋይድ ስራልን ብላችሁኛል። እንዴት አድርገን መስራት እንደምንችል፣ እንዴት አድርገን ነው ዊዝድሮ የምናደርገው የሚለውን ነገር ቪዲዮ ስራልን ብላችሁኛል። በዚህ ቪዲዮ ስቴፕ ባይ ስቴፕ እንዴት አድርጋችሁ መስራት እንደምትችሉ ያሉትን ነገሮች ሁሉንም ነገር አሳያችኋለሁ። ይህን ቪዲዮ ሲጀምሩት ዩቲዩብም ደግሞ አልጎሪዝሙ እንዲረዳው ቪዲዮውን ላይክ እያደረጋችሁ ጀምሩት። እንዲሁም ደግሞ አዲስ የሆናችሁ መጨረሻ ላይ ከወደዳችሁ ሰብስክራይብ አድርጋችሁ የኛ ቤተሰብ ትሆናላችሁ። አሁን እንዴት አድርጋችሁ መስራት እንደምትችሉ ላሳያችሁ። ሊንኩን ከስር ዲስክሪፕሽን ላይ ወይም ደግሞ የኮሜንት መጀመሪያ ላይ ታገኙታላችሁ። ሊንኩን ስትነኩት ቀጥታ ወደ ቴሌግራም ቻናሌ ይወስዳችኋል። ሊንኩን እዛ ላይ ማግኘት ትችላላችሁ። እዚህ ጋር እንደምትመለከቱት አፕ ሊንክ የሚል አለ። እዚህ ጋር ዳውንሎድ የሚለውን ክሊክ ታረጉታላችሁ። እዚህ ጋር ዳውንሎድ የሚለውን እሱን ክሊክ አረጋችሁት አፕሊኬሽኑን ዳውንሎድ ታረጉታላችሁ። አፑ ላይ ሄጄ ደግሞ እንዴት አረጋችሁ መስራት እንደምትችሉ አሳያችኋለሁ። ከዚህ በፊት ዊዝድሮ ያደረኳቸውንም እዚህ ቴሌግራም ላይ ሼር ሳደርጋችሁ ነበረ። ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። አሁን ወደ አፕሊኬሽኑ ገብቼ ደግሞ ያሉትን ነገሮች ላሳያችሁ። አፑ ላይ ስገቡ እንደዚህ አይነት ኢንተርፌስ ያመጣላችኋል። እናንተ ምንድነው የምታረጉት የሚሉትን ነገሮች በደንብ አድርጌ ያሳያችኋለሁ። እዚህ ጋር ከላይ እንደምትመለከቱት ፖይንታችሁን ያሳያችኋል። እንዲሁም ደግሞ በዶላር የሰራችሁትን ያሳያችኋል። ከናንተ የሚጠበቀው እዚህ ጋር ስታርት የሚለውን ክሊክ አድርጋችሁት መተው ነው ከናንተ የሚጠበቀው። ኢንተርኔታችሁ ሼር እያደረጋችሁ ነው መስራት የምትችሉበት። እናንተ ምንም የምታረጉት ነገር የለም እዚህ ጋር ማለት ነው። ልክ እንደነ ሆኒጌን ፓውስ ከዚህ በፊት እንዳሳየዋቸው አፕሊኬሽኖች ናቸው። በጣም ቀላል የሆኑ አፕሊኬሽኖች ናቸው። ከስር ያሉት ደግሞ አራት ኦፕሽኖች አሉ። ዊዝድሮ የምታረጉበት፣ ሰዎችን ኢንቫይት የምታረጉበት እና ደግሞ ታስኮችን እዚህ ጋር የምትሰሩበት አለ እና መጨረሻው ደግሞ አካውንታችሁ አለ ማለት ነው፣ ፕሮፋይላችሁ ማለት ነው። ስለዚህ እነዚህን አንድ በአንድ አሳያችኋለሁ። እዚህ ጋር ደግሞ ታስኮቹን እንዴት አደረጋችሁ መስራት እንደምትችሉ ላሳያችሁ። እዚህ ጋር እንደምትመለከቱት ሆት ኦፈርስ የሚል አለ። የተለያዩ ታስኮች ናቸው። በጣም ቀላል የሆኑ ታስኮች ናቸው። የተለያዩ የነሱን አካውንቶች ሶሻል ሚዲያዎች ሄዳችሁ ፎሎ ጆይን እንድታረጉ ፌስቡክ አካውንታቸውን፣ ዋትስአፕ አካውንታቸውን፣ ኢንስታግራም አካውንታቸውን ሄዳችሁ ፎሎ ላይክ እንድታረጉ ነው። እዚህ ጋር ያሉ ታስኮች እንደዚህ አይነት ናቸው። በጣም ቀላል የሆኑ ታስኮች ናቸው። ከዛ ፖይንቶቹን ደግሞ እዚህ ጋር ከላይ መመልከት ትችላላችሁ፣ ምን ያህል ልታገኙበት እንደምትችሉ ያለውን ነገር ማለት ነው። እዚህ ጋር ያሉት ታስኮች እዚህ ጋር የተለያዩ ካምፓኒዎች አሉ። እነዚህ ካምፓኒዎች ላይ የተለያዩ ጌሞች አሉ። እነዛን ጌሞች ሌቭል አፕ እያደረጋችሁ መስራት የምትችሉበት ነው። የኔ ኮሚኒቲ ሆናችሁ ከዚህ በፊት የተለያዩ አፕሊኬሽኖች ላይ ሳይቻችኋለሁ እንዴት አረጋችሁ መስራት እንደምትችሉ ማለት ነው። በጣም ቀላል ናቸው። እነሱንም ቼክ ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ እዚህ ጋር ሰርቪው የሚል አለ። ሰርቪው ኦፈርስ ማለት ነው። የተለያዩ ጥያቄዎችን በመመለስ መስራት የምትችሉበት ማለት ነው። እነዚህን ካምፓኒዎች ከዚህ በፊትም አሳይቻችኋለሁ። እነዚህ ኢትዮጵያ ውስጥ አቬለብል ናቸው አንዳንድ ጊዜ ደግሞ ኢትዮጵያ ውስጥም አይሰሩም ማለት ነው። ሌሎችን ታስኮች መስራት ትችላላችሁ። ከኢትዮጵያ ውጭ ያላችሁ ግን እነዚህን ታስኮች መስራት ትችላላችሁ ማለት ነው። ጥያቄዎችን በመመለስ የሚለውን ኢትዮጵያ ውስጥ ያላችሁ ደግሞ እነዚህን ታስኮች መስራት ትችላላችሁ። ከስራ ያሉ እዚህ ጋር ሶሻል ሚዲያ ኦፈር ዋርስ የሚለው ደግሞ ከዚህ በፊት ከላይ ያሳዩዋችሁ ናቸው። እዚህ ጋር ኢንስታግራም አካውንታቸውን፣ ዋትስአፕ አካውንታቸውን፣ ፌስቡክ አካውንታቸውን ሄዳችሁ ፎሎ ላይክ እንድታደርጉ ነው። ሌላ ምንም ነገር የለም። በጣም ሲምፕል ነው እዚህ ጋር ያሉት ታስኮች ማለት ነው። እዚህ ጋር ከስራ ያሉት ደግሞ ከላይ ያሳዩዋችሁ ናቸው። እንደዚህ አድርጋችሁ እዚህ ጋር መስራት ትችላላችሁ ማለት ነው። ሌላኛው ደግሞ እዚች ጋር ኢንቫይት የምታረጉበት ኦፕሽን አለ እዚህ ጋር ማለት ነው። ሰዎችን ሪፈር የምታረጉበት ኦፕሽን ማለት ነው። እዚህ ጋር ምን ያህል ነው የምታገኙት ሰውን ሪፈር ስታረጉ የሚለውን ነገርም ደግሞ አሳያችኋለሁ ማለት ነው። እዚህ ጋር ሪፈር ስታረጉ አንድ ሰው ሪፈር ስታረጉ $0.1 ይከፍላችኋል። ፕላስ ደግሞ 20% ለእናንተ ላይፍ ታይም ይቆጥርላችኋል ማለት ነው። ያ ማለት እነሱ በሰሩ ቁጥር ለእናንተ 20% ፋርም ያደርግላችኋል። መጀመሪያ ላይ ኢንቫይት ስታረጉ ግን $0.1 ይሰጣችኋል ማለት ነው። ስለዚህ የእናንተ ሪፈራል ሊንክ እዚህ ጋር አለ። ይሄኛውን ኮፒ አድርጋችሁ ለጓደኞቻችሁ ወይም ደግሞ ኮሚኒቲ ካላችሁም ደግሞ ኮሚኒቲያችሁ ላይ ሼር ማድረግ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ያሉትን ፖይንቶች እንደዚህ አድርጋችሁ መሰብሰብ ትችላላችሁ። ከዛ በተጨማሪ ደግሞ እዚህ ጋር ጊቫዌ የሚል አለ። ጊቫዌው ላይም መሳተፍ ትችላላችሁ ማለት ነው። እዚህ ጋር ለምሳሌ ለኔ ቲኬት አልሰጠኝም፣ ለእናንተ ጋር ሊሰጣችሁ ስለሚችል ይሄኛው ነገር ቼክ አድርጉት። እስከ $25 ድረስ ቦነስ ጊቫዌ ልታገኙ ስለምትችሉ ማለት ነው። ስለዚህ ሌላኛው ደግሞ ሌርቦርድ የሚል አለ። ሌርቦርድ ላይም ደግሞ
የምታገኙት ፖይንት አለ። እሱንም ደግሞ አሁን ገብቼ ላሳያችሁ። ሌርቦርድ ላይ ደግሞ እዚህ ጋር እንደምትመለከቱት ከ1 እስከ 3 ላሉትና ከዛ በታችም ላሉት ደግሞ የሚሰጣቸው ዶላር አለ። ስለዚህ እዚህ ጋር ፖይንታችሁ ወደዚህ በመጣ ቁጥር ለእናንተ የሚሰጣችሁ ዶላር አለ። ከዛ በተጨማሪ ሪፈር ከምታረጉት በተጨማሪም ደግሞ እዚህ ጋር ባሉት ፖይንቶችን መሰብሰብ ትችላላችሁ። ሌላኛው ደግሞ ሚልስቶን የሚል አለ። እዚች ጋር ፖይንታችሁን ይጨምርላችኋል እዚህ ጋር ማለት ነው። እስከ 20 ዶላር ድረስ እዚህ ጋር ማግኘት ትችላላችሁ። ለምሳሌ 5 ሰው ሪፈር ስታረጉ 0.1 ዶላር ይሰጣችኋል። ከዚህ ወደ ታች ስክሮል እያደረጋችሁ ቼክ ማድረግ ትችላላችሁ። 10 ሰው ሪፈር ስታረጉ 0.15 ይሰጣችኋል። ይሄኛው ፍሪ ነው። ከዛኛው በተጨማሪ ነው የሚሰጣችሁ እስከ 20 ዶላር ድረስ እዚህ ጋር እንደምትመለከቱት እስከ 20 ዶላር ድረስ ማግኘት ትችላላችሁ እዚህ ጋር። ስለዚህ እዚህ ጋር በተጨማሪም ደግሞ የተለያዩ ቦነሶችን ማግኘት ትችላላችሁ ማለት ነው እዚህ ጋር። ሌላኛው ደግሞ እንዴት አድርገን ነው የሰራነው ዊዝድሮ የምናደርገው የሚለውን ላሳያችሁ። እዚህ ጋር ትገባላችሁ። ከዛ እዚህ ጋር ዊዝድሮ የሚለውን እሱን ክሊክ ታደርጉታላችሁ ማለት ነው። ዊዝድሮ የሚለውን ክሊክ ካረጋችሁ በኋላ እንደዚህ አድርጎ ያመጣላችኋል። እዚህ ጋር እንደምትመለከቱት ዛሬ ብቻ ዊዝድሮ የተደረገውን እዚህ ጋር መመልከት ትችላላችሁ። ከ1600 ዶላር በላይ በዛሬ ቀን ብቻ ዊዝድሮ ተደርጓል። ዊዝድሮ ያደረጉ ሰዎች ደግሞ ከ2200 ሰዎች በላይ ዊዝድሮ አድርገዋል በዛሬ ቀን ብቻ። ደግሞ እዚህ ጋር ደግሞ ኦል ታይም ማለትም በሁሉም አጠቃላይ 2.5 ሚሊዮን ዶላር ከዚህ አፕሊኬሽን ተሰርቷል። ሰዎች ሰርተው ዊዝድሮ አድርገዋል። ዊዝድሮ የተደረገው ነው እዚህ ጋር የሚያሳየው። ስለዚህ ይሄ አፕሊኬሽን በጣም ብዙ ገንዘብ እየተሰራበት ያለ አፕሊኬሽን ስለሆነ አሁኑኑ ገብታችሁ ተጠቀሙበት። ስለዚህ ወደ ታች ስክሮል ሳረገው ደግሞ እዚች ጋር ኢትዮጵያን ሰሌክት አድርጎታል አውቶ ማለት ነው። ያላችሁበትን ሀገር ሰሌክት ያደርጋል ራሱ ማለት ነው። ከዛ ኢትዮጵያ ውስጥ ደግሞ ፕሮቫይድ የሚያደርጉ እዚህ ጋር የተለያዩ ፕሮቫይደሮች አሉ። እኛ የምንጠቀሙ ብዙ ጊዜ ባይናንስ ወይም ደግሞ የክሪፕቶ ከረንሲ አማራጭ ነው ወይም ደግሞ ፔፓልን ነው። ስለዚህ በባይናንስ ተቀብላችሁ ደግሞ ወደ ኢትዮጵያ ብር በቀላሉ መቀየር ትችላላችሁ። በባይናንስ ደግሞ ከዚህ በፊትም ቪዲዮ ሰርቼላችኋለሁ እንዴት አድርጋችሁ ክሬት እንደምታረጉ። ፓስፖርት ወይም ደግሞ ናሽናል አይዲ ካላችሁ በቀላሉ ቬሪፋይ ማድረግ ትችላላችሁ ባይናንስ አካውንታችሁን። ወይም ደግሞ ባይናንስ አካውንት መጠቀም ካልፈለጋችሁ ደግሞ እዚች ጋር ከስር የዋሌት አድሬስ አለ እዚች ጋር የምትቀበሉበት ማለት ነው። ያ ማለት ዌብ3 ዋሌት ማለት ልክ እንደ ተርስት ዋሌት፣ ቶን ኪፐር ያሉ ዋሌቶች አሉ። ምንም አይነት ቬሪፊኬሽን ሳይጠይቁ ዊዝድሮ የምታረጉበት አማራጭም አለ እዚህ ጋር ማለት ነው። ወደ ታች ያሉት ደግሞ ኢንተርናሽናል ባንክ አካውንቶች ናቸው። ከኢትዮጵያ ውጭ ያላችሁ በእነዚህ ባንክ አካውንቶች አማራጮች ዊዝድሮ ማድረግ ትችላላችሁ ማለት ነው። እዚህ ጋር ፔፓልንም ጨምሮ እዚህ ጋር ማግኘት ትችላላችሁ። እዚህ ጋር በፔፓልም ዊዝድሮ ማድረግ ትችላላችሁ። በፔፓል ዊዝድሮ ለማድረግ ከ0.35 ዶላር ጀምሮ በቀላሉ ዊዝድሮ ማድረግ ትችላላችሁ። አይ ሆፕ ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ ላይ እንገናኛለን። ይመቻችሁ።